ቅዱሳን ይእቲ ክብረ ቅዱሳን ክብረ ቅዱሳን ይእቲ ክብረ ቅዱሳን ሙዳይ መና ሙዳይ መና ግሮመ ሙዳይ ከምድር እስከ ጠፈር የደረሰች መሰላል አንቺ ነሽ። በዚች በመሰላል የላዩ ወደ ታች ይወርድባታል፣ የታቹ ወደ ላይ ይወጣባታል። እመቤታችንም የቃል ርደት የሥጋ እርገት ምክንያት ሆናለችና አንድም ጌታ አረገ መባሉ በእሷ ሥጋ ነውና አርገ ከመያለቡ እርገተ ጻድቃን እንዲል ቅዱሳን አረጉ መባላቸውም በእሷ ነውና አንድም ድንግል ሆይ ምዕራገ ጸሎት አንቺ ነሽ። አልቦ ጸሎቱ አልቦ ትንባሌ እንበሌኪ ማርያም ዘአርግ ሉዓሌ እንዲል ወብኪ ታደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ የነበረ አዳም የታደሰብሽ አንቺ ነሽ። አዳም ምክረ ከይሲ ሰምቶ አምላክነትን ሽቶ ሕጉን ተላልፎ ጸበለስን ቀጥፎ እምነቱን አጉድሎ ፈጣሩን በድሎ ብልየት እርጅና አግኝቶት ነበረና አዳም የታደሰብሽ አንቺ ነሽ አለ። አንድም ድንግል ሆይ አራቱ ባህሪያት የታደሱብሽ አንቺ ነሽ። በኃጢአት ምክንያት ባህሪያችን አድፎ ነበረና አንድም ከፍጥረት ሁሉ አስቀድሞ የነበረ ቀውስጦስ የተባለ መልአክ የታደሰብሽ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሕፃናተ ገምኑዲ በድለው መላእክት ቅሰፉ ተብለው ታዘው ሄዱ። ለቀውስጦስ መልከ መልካም ድምፀ መልካም የሆነ ብላቴና ደረሰው። መልኩን አይቶ ቢራራለት ለዝሰ ዘፈጠሮ ይቅትሎ ይህንንስ የፈጠረው ይግደለው ብሎ ራርቶ ትቶታል። ሌሎች የታዘዙትን አድርገው ቀስፈው ሲወጡ እሱም እወጣለሁ ቢል ረድኤት ተነስቶት ወደ ታች አለው። አሻግሮ ቢያይ በደብረ ቀልሞን አምደ ብርሃን ተተክሎ አየ። ያቺ ስፍራ የጌታዬን ምሕረት ደጅ የምጸናባት ስፍራ ትሆናለች ብሎ ሄዶ ከቤተልሔም ወደቀ። በቀትር ጊዜ ዲያቆኑ ለተልእኮ ሲመጣ እንደ እሳት ሲያቃጥል አገኘው። ሰማያዊውን ወሚመ ምድራዊ ሰማያዊ ነህ ወይስ ምድራዊ ብሎ ቢጠይቀው በግብሬ ምድራዊ ሆኛለሁ እንጂ ሰማያዊ ነበርኩ፣ እባክን ሄደህ ለአባ ሳሙኤል ንገርልኝ አለው። ሄዶ ነገረለት። እሱም መጥቶ ሰማያዊ ነህ ወይስ ምድራዊ አለው። በግብሬ ምድራዊ ሆኛለሁ እንጂ ሰማያዊ ነበርኩ፣ እባክን ወደ እመቤታችን አመልክትልኝ አለው። አባ ሳሙኤልም ማኅበረ ካህናቱን ሰብስቦ ስዕለ ማርያም አውጥቶ 400 እግዚኦታ 41 ጊዜ ኪርያላይሶ አድርሰው ሲፈጽሙ እመቤታችን በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘህ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ብለህ አስነሳው አለችው። ሄዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ብሎ አስነስቶታል። እሱም ሲያርግ ይህችን አገር እስከ ዕለተ ምጽአት በረድኤት በጥበቃዬ አልለያትም ብሎ ቃል ኪዳን ሰጥቷት አድርጓል። ርኅራኄኪ ማርያም ቀሲፈ ሕፃን ዘአሂደጎ ለመልአክ ብኪ ዘተማሕፀነ ትእዛዘ ጽጌኪ በአንትጎ እምድኅረ ተስዕኖ አሪግ ለቀዊም ሀበይ ዛወጎ ሳሙኤል ሶበ ጸለየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስዕልኪ ሰማይ መዘጎ እንዳለ ደራሲ አንቲ ውእቱ ተስፋው ለአዳም አመ ይሰደድ እምገነት አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሮ ይዞሽ ወጣ አለኝታ ስንቁ ተስፋ ጸሎቱ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕሬ ነፍስ ፈጥሮ በነፍስ ሕያዋን አድርጎ በልጅነት አክብሮ በገነት አኖራቸው። አትብሉ ያላቸውን ዕፀ በለስ በሉ። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ሲኦል ፈረደባቸው። ከገነት አውጥቶ በገነት ጓሮ በደብር ቅዱስ አኖራቸው። ስለምን ቢሉ የገነትን ጣዕሟን መዓዛዋን እያሰቡ በሐዘን ላይ ሐዘን በመከራ ላይ መከራ እንዲጨምሩና እንዲጸጸቱ ብሎ አንድም ተስፋ እንዳይቆርጡ ነው። ከዚህ አኖረን ሊመልሰን ይሆናል ብለው ከዕለታት አንድ ቀን አዳም ሔዋንን በክፉ ዓይን አያት። ሴቶች ድንጉጦች ናቸውና
ጥላው ጠፋች። መልአኩ መጥቶ ሔዋንን የተሰደድካት አለው። ምን ላድርግ? በእሷ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ ሳጣ አለው። አይ የምታስታርቅህ እሷ ናትና ከእሷ እንዳትለይ አሁን ሄደህ አምጣት አለው። ይትከውነኒ አራቂተ፣ እሷስ ምን ከማጣላት በቀር አታስታርቀኝም፣ አልፈልግም አለው። ግድ የለም ሄደህ አምጣት አለው። አዳም ሄዶ አምጥቷታል። እሷም መታ ከጫማው ወድቃ ማረኝ ብላለች። ይህም እስከ ዛሬ ድረስ ለሴቶች ልማድ አብነት ሆኖላቸው ምንም ድሃ ብትሆን እሱ ሄዶ ያመጣታል እንጂ እሷ ሄዳ አታመጣውም። ከዕለታት በአንድ ቀን ሔዋን አዳም ቀኑና ብንገባ ፈጣሪያችን ይቅር አይለንም አለችው። እሱማ ምን ነው ይቅር አይለን፣ ነገር ግን አንቺ እያለሽ ምን ይሆናል አላት። ግድ የለም እንግዲህ ወዲህ ከቃልህ አልወጣም አለችው። ካልሽማ ይሁን ብሎ እንደ መቀስ ከምትቆራርጥ እንደ ሰይፍ ከምትከፋፍል ባህር እሷን ጥቂት ልፍ አድርጎ ቀኑና ገቡ። ስለምን ቢሉ መልአኩ እንዳትለያት ብሎት ነበርና። አንድም ምቋሞን ወምጽላዮን ለአንስት ለባህቲቶን የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት 34 ቀን ሲሆናቸው ሰይጣን መጥቶ አዳም ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ከዚህ ቀድሞ የፍጡር ቃል ሰምቼ የሁሉ መከራ ደረሰብኝ። እንግዲህ ወዲህ እሱ ራሱ መጥቶ ምሬሃለሁ ካላለኝ በቀር አልወጣም አለው። ቀድሞ አትብላ ያለህን ዕፀ በለስ በልተህ ከዚህ ሁሉ ደረስ። ደግሞ አሁን ዛሬ ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል ብዬ ብነግርህ አልወጣም አልክ? እኔማ ምን አደርጋለሁ? ለላከኝ እነግርልሃለሁ እንጂ ብሎ ሔዋን የት አለች አለው። ከዚያ ጋለችልህ አለ። ወሆራ በገር አይተሃምኑ ይላል። ወደ ሔዋን ዘንድ ሄደ። ሔዋን በዚህ በባልሽ በአዳም ወቂበት ቀድሞ ፈጣሪው አትብላ ያለውን ዕፀ በለስ በልቶ ከዚህ ሁሉ ደረሰ። ደግሞ ዛሬ ፈጣሪ ይቅር ብዬሃለሁና ውጣ ብሏል ብዬ ብነግረው አልወጣም አለ። እኔማ ምን ቸገረኝ ሄጄ እነግርላችኋለሁ አላት። አንተ ማነህ አለችው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላት። ወይ ሌላ መስለው ይሆናል እንጂ ብላ መሰስ ብላ ወጥታ ሄዳ አዳም ፈጣሪያችን ምሕረቱ የበዛ መዓቱ የራቀ አምላክ ነው። ስንኳን ይህን ያህል ቀን ቆመን ጸልየን በአንድ ቀን ይቅር ቢለን ይቻለው የለምን? ፈጣሪያችን ይቅር ብሎናልና ናውጣ አለች። እሱም እኔም ሌላ መስሎኝ ነው እንጂ ብሎ መሰስሎ ወጥቷል። ይህ ልማድ ሆኖ ዛሬም ዲያብሎስ ሔዋንን ማጥቃት፣ ሔዋን አዳምን ድል መንሳት ልማድ ነው። ዲያብሎስ በፊት እነሱ በኋላ ሲሄዱ ከእግረ ደብር ሲደርሱ እኔ ማነኝ አወቃችሁኝ አላቸው። እረኛ አላወቅንህም፣ ምን ነው ቅድም መልአከ ብርሃን ቅዱስ ገብርኤል ነኝ አላልከንም አሉት። ምን መልአከ ብርሃን መልአከ ጽልመት እንጂ ቀድሞም ከገነት ያወጣኋችሁ ጠላታችሁ እኔ ጋርዳኤል ነኝ፣ ከእጄ አታመልጡም ብሎ ዘወር ብሎ ቢያያቸው ጨለማ ዋጣቸው። ደንግጠው ወደቁ። መልአኩ አንስቶ በደብረ ቅዱስ አኖራቸው። ከዚህስ አኖርከን የምግባችን ነገርስ እንዴት ይሁን አሉት። ቆዩኝ ለላከኝ እነግርላችኋለሁ ብሎ ሄዶ በገነት ላሉት አዕዋፍ አዳም ከፈጣሪው የሚታረቅበት ጊዜ ደርሷል፣ ኋላ ልጆቻችሁን እንዳይከለክሏቸው ምግቡን ወስዳችሁ ስጡት አላቸው። አንዳንድ ዘለላ ወስደው 12 ዋሻ መልተውለታል። አንዱ ዋሻ 30 ምንዳፍ ሐጽ የሚያስወረውር ነው። ከዕለታት አንድ ቀን አዳም አዕዋፍ የሚሄዱበትን ቀን አወቀ። በምን ቢሉ በመንፈስ ቅዱስ ተገልጾለት ዘአራዊት ንቃወ ወዘአዕዋፍ ድምፀ በመንፈስ ቅዱስ ያዕቆብ አእመረ ወለበወ። የአዳም ወዳጆች አብሪል አዝሪል የሚባሉ መልከ መልካሞች ድምፀ መልካሞች አዕዋፋት አሉ። እሱ በእግር እነሱ በክንፍ ተካክለው ከእግረ ገነት ደረሱ። እነሱ በረው ገነት ገቡ። እሱ ከዚያው ቀረ። ሰይጣን አይቶ ይህ ጁጁ ሽማግሌ ደግሞ ዛሬ ከዚህ ምን አመጣው ብሎ ድንጋይ ፈንቅሎ ቢሰድ ወተደብተረ ትኢቲ እብን ላዕለ ርእስ አዳም ሰሉሰ መዋዕለ ወሰሉሰ ለያሌ ይላል። 3 ቀን እንደ ድንኳን ሆናለት ሰልቷል። ይህ ምሳሌ ነው። አዳም የጌታ ድንጋዩ የመቃብር ደሙ ፈሶ ነበርና ደሜ እንደፈሰሰ ይቀራል ብሎ ከፍሬ በለስ ጋር ጨምሮ ቢሰዋ አዳም
የአሁኑን መሥዋዕት ተቀብዬልሃለሁ። እንግዲህ ወዲህ ግን አትሰዋ። ዓለም የሚድነው በአንተ ደም ሳይሆን አካላዊ ቃል በተዋህደው ሥጋና ደም ነው እንጂ ብሎ በሐሙስ ዕለት ወንፈቃለ ዕለት ትወለድም ወለተ ወለትከ ወደ መከራ አለባችሁ ሞቴ ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ ብሎ ተስፋውን ነግሮት ነበርና ከዚያን ሰዓት ጀምሮ አዳም በመትከፈ ልቡናው ይዞሽ ወጣለኝ ታስፉ ተስፋ ጸሎቱ አንቺ ነሽ አለ። አዳም ማለት ጥርምጥን ያለ መልከ መልካም ማለት ነው። አንድም ዘተሰገወ መሬት ማለት ነው። የዋቱ ላቤል ዘተቀትለ በአመፃ ሳይገድል የተገደለ ሳይበድል የተበደለ የአቤል የዋህነቱን ዋጋ የምታሰጭው አንቺ ነሽ። አዳም በ15 ቀን ሩካቤ 30 ልጅ በ30 ቀን ሩካቤ ሥጋ 60 ልጅ ወልዷል። ባዕድ ከባዕድ እንጂ ዘመድ ከዘመድ አትጋቡ የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት ዕለተ ጽንስ ካገናኛቸው ይልቅ ዕለተ ጽንስ ያላገናኛቸው ይርቃሉ ብሎ ያራራቀ መስሎት የአቤልን መንትያ ቃየል ያግባ፣ የቃየልን መንትያ አቤል ያግባ አለ። የቃየል መንትያ ዩር ትባላለች። ወትመስል ሔዋንሃ እማ ይላል። እጅግ መልከ መልካም ናት። የአቤል መንትያ ደግሞ አቅሌማ ትባላለች። መልከ ጥፉ ናት። ቃየል ይህን ሰምቶ የኔን መልከ መልካም ለሌላ የሌላን ክፉ መልከ ጥፉ ለእኔ ምን ቢያገደው አይሆንም አለ። አዳምም ሰምቶ እኔ አዝዣችኋለሁ አይሆንም ካላችሁ መሥዋዕት ሰውታችሁ መሥዋዕቱን የተቀበለለት ያግባት አለ። ለጊዜው ፈቃደ እግዚአብሔር ለሁሉ እንደሆነ ሲያጠይቅ ነው። ፍጻሜው ግን መሥዋዕት ለማስተማር ነው። አቤልን ወኮነ አቤል ኖላዊ አባግ ይለዋል። በግ ጠባቂ ነበር። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ከሚጠብቃቸው በጎች መካከል ቀንዱ ያልከረከረውን፣ ጸጉሩ ያላረረውን፣ ጥፍሩ ያልዘረዘረውን አርዶ አወራርዶ በንጹሕ ሕሊና አቀረበ። አሁን አቤልን እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ማለትን አባቱ ነግሮት መምህር አስተምሮት ከመጽሐፍት አግኝቶት አይደለም። አበቦች ከባህሪያቸው እንዲያብቡ በሕገ ጠባይ ተመራምሮ አውቆ ከራሱ አልቅጦ ነው። አቤልሰ አስረጸ ጽድቀ እምነፍሱ እንዲህ ወነጸረ እግዚአብሔር ላይለ አቤል ወላይለ መሥዋዕቱ ይላል። እግዚአብሔር የልቡን ቅንነት የመሥዋዕቱን ደግነት አይቶ በብሩህ ገጽ መሥዋዕቱን ተቀብሎለታል። ቃየልን ወኮነ ቃየል መስተገብረ ምድር ይለዋል። የተዘራውን የሚሰበስብ ገበሬ ነው። መቼስ እግዚአብሔር አይበላውም ለእኛ ብሎ ነው እንጂ ቢቀበለው ይቀበለው፣ ባይቀበለው የራሴን እህል ማነስቶኝ ብሎ ውርጭ የበላውን ዋግ የመጣውን ስንዴውን ከእንክርዳድ ሳይለይ ሰብስቦ በግድ የለሽነት አቀረበ። ወይነጸረ እግዚአብሔር ላይለ ቃየል ወላይለ መሥዋዕቱ ይላል። የልቡን ጠማምነት የመሥዋዕቱን ክፋት አይቶ ሳይቀበልለት ቀረ። ቁራ መጥቶ በተነበት። በዚህ አዝኖ ተክዞ ሳለ ሰይጣን መጥቶ ኦ አዛል ምንት ያቴክዘከ እንዳንተ ያለ አርበኛ ኃይለኛ ምን ያሳዝነዋል አለው። እግዚአብሔር ቢያደላ በኔ አባቴ አዳም ቢያደላ በኔ ምን ላድርግ እንደምን አላዝን አለው። የእግዚአብሔርን ነገር ተወው የአባትን ነገር ቆይ አሳያለሁ ብሎ ለምን አትገለውም አለው። መግደል ምንድን ነው አለው። ወሬው ይወራል እንጂ ከዚያ በፊት ተደርጎ አያውቅም ነበርና ቆይ ላሳይህ ብሎ አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ አናቱን አለው። የሞተ መሰለው። ለካ ሞትም አለ ብሏል። አንዱ ሰይጣን በቁራ ተመስሎ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ እንካ በዚህ በለው አለው። ተቀብሎ ቢወረውር ራሱን አለው የሞተ መሰለው። ለካ ይህም አለ ብሏል። ከዚህም በኋላ ናአሁ የንዑር ለሐውጾተ ተክል ወንድሜ ና ተክሉን ጎብኝተን እሸቱን በልተን አየሩን ተናፍሰን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ የት ሄዶ ይጠብቀናል አለው። ሄደው ተክሉን ጎብኝተው እሸት በልተው ውሃ ሊጠጡ ወደ ወንዝ ወረዱ። ቃየል ታላቅ ነውና አስቀድሞ ጠጥቶ ተነሳ። አቤል ተጎንብሼ እጠጣለሁ ሲል ደንጊያ አንስቶ አናቱን አለው። ሞተ። ገሎ ሲሄድ ጌታ በደመና ሆኖ አይቴሃሎ አቤል ውከ ኦ ቃየል ሆይ
ወንድምህ አቤል ወዴት ነው አለው። አናቃቢሁ ለአቤል እኔ የአቤል ጠባቂ ነኝ አለው። ለማይኮን ከአቃቢሁ ለምን ትቀተልከው ጠባቂውስ ባትሆን ለምን ገደልከው ብሎታል። አንድም አዳም አይተሃሉ አቤል ውከ ኦቃይል ወንድምህ አቤል ወዴት ነው አለው። እኔ የወንድሜ ጠባቂ አይደለሁም አለው። ተጠራጥሮ እየፈለገ ቢሄድ በአፉ እንደተደፋ ሞቶ አገኘ። እያለቀሰ መኑ ቀተለከ አቤል ወልዴ ልጄ ማን ገደለ አለው። ወንድሜ ቃየል ገደለኝ ብሎ በርኑ ሬሳው ተናግሯል። አንድም ከራሱ ከቃየል ልብስ ላይ ተፈንጥቃ የወደቀች ደም ቃየል ሆይ ቀተለኒ ወንድሜ ቃየል ገደለኝ ብላ መስከራበታለች። አቤል ማለት በግ ደመና የዋህ ማለት ነው። የወንድሙን ክፋት እያወቀ በየዋህነት ተከትሎታልና ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ። አቤል ከሞተ በኋላ አዳምና ሔዋን 14 ሱባኤ በአቤል ሞት ምክንያት አዝነው ከሩካቤ ሥጋ ተከልክለው ይኖሩ ነበር። መልአኩ መጥቶ አዳምን አቤል ወልድከ ተሳለመ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ። ቅዱስ ጳውሎስ ጢሞቴዎስን ምን አለው? ስለ ዘወትር ደዌህ ስለ ልብህ በሽታ ጥቂት ወይን ጨምረህ ቀላቅለህ ጠጣ አለ። እኔ አባትህ እያለሁ መጥቼ አድናለሁ። ለሌላው በልብሰ ጫፍ እየተረፍኩኝ ለአንተ ደግሞ ለልጄ ለምን ያንተኛል? እመጣለሁ አይዞህ ለምን አላለው? ጥቂት ጨምረህ ጠጣ አይዞህ አለው። ዳዊት እንዲህ ይላል፣ ብዙ ሕማሞሙ ለጻድቃን የጻድቃን ደዌያቸው ሕማማቸው ብዙ ነው ይላል። ታዲያኛውን እንፈወስ ወይ እንታመም? የምግባር ስልቱ ብዙ ነውና ምግባራቱ አለ እንጂ እንደ ጴጥሮስ ከፈለግን፣ እንደ ቅዱስ ጳውሎስ ከፈለግን፣ እንደ ጢሞቴዎስ ከፈለግን፣ እንደ ዳዊት ከፈለግን የጻድቃን ሕማም ብዙ ነው ካል እንታመም ወይስ እንፈወስ? ሄኖክ በዚህ ዓለም 360 ድምጻቸው አይሰማም። ይህ ዓለም እንታመም ወይስ እንፈወስ? ፈውስ ምንድነው ነው ያልኳችሁ? ከስጋ ደዌ ከዚህ ዓለም ሕማም በሽታ መላቀቅ ነው። ደዌ ምንድነው? ደዌ ደግሞ በዚህ ዓለም ስጋችን ወስኖ ገቶ የሚይዝ ሊሆን ይችላል ሊሆን ይችላል። ታዲያ ምንድነው ምርጫችን? የሐዋርያት ልጆች ነን ካል የሐዋርያትን ሕይወት በእኛ ቢደረግ ሊከፋን ይችላል። ለምሳሌ የአንድ ባህታዊ ቃል ላስታውሳችሁ። በዜና አበው ለ60 ዓመት ያልጋ ቁራኛ የደዌ ዳኛ ሆኖ የሚኖር አንድ ባህታዊ ነበረ። ከ60 ዓመት በኋላ እግዚአብሔር ተጋድሎውን ትዕግስቱን አይቶ ፈወሰው። 14 ቀን ሱባዔ ገባ። በ14ኛው ቀን ተገለጸለት። ምን ሆነ ነው የምታዝን አለው። ምን በድየህ ነው የፈወስከኝ አለው። ምን በድየህ ነው? ከኔ ጋር መኖርህን ማውቀው ደዌ ሰጥተኝ ስጋዬን ስለጉመው ነው። ከኔ ጋር መለየትህን ደግሞ ያወቁት ስታድነኝ ነው አለው። ይሄ ሰው ጤነኛ ነው አነጋገሩ? ስራዌ ከማየ ድምሳሴ ዳነብሽ መርከብ አንቺ ነሽ። ልባኖህን በእንዲህ አይነት ሂደት ማየት ጠይቀናል። ፈውስ መርከብ ስራ ብሎታል። በምን ያህል ዘመን ብንፈወስ ባንፈወስ ምን ይቀርብናል? ብንፈወስ የምናገኘው እጅግ የሚያጓጓ የለም። ብሮጥ እቀድማለሁ፣ ብጨብጥ አጠብቃለሁ፣ ብማታ አደቃለሁ የሚል የሞትን ሕይወት መርሳት ሊመጣ ይችላል። ብንታመም ብንፈወስ የምናጣው ደግሞ ምንድን ነው? ብንፈወስ ንጽሐ ሥጋን የሥጋ ልጓም እናጣለን። ወዲያው ደዌ ሰውነትን ማጥያ ስጋን ማድከሚያ ሊሆን ይችላል። ይሄ ማለት ይመመን ፈውስ አናገኝ ማለት አይደለም። ከተፈወስንም ሰዮ ካልተፈወስንም መልካም። የቤተ ክርስቲያን ቋሚ ትምህርት አይደለም ይሄ። እሰራለሁ አላቸው። ልበሉልኝ፣ ነገረ ፈውስ የቤተ ክርስቲያን ቋሚ ትምህርት አይደለም። ምንድነው ያልኳችሁ? አርጅተሃል፣ ጃጅተሃል፣ ቋሚ ትምህርት አይደለም። ግዴታ አይደለም። ግዴታ አይደለም። ከዳነ መልካም፣ ካልዳንም አይዞ ጽና በርታ ነው። በ20ው ዘመን በርታ ብለው እየዘበቱበት ሄዱ። የሚቀጥለው እንደዚያ እነ ቅዱስ አባ ሚሳኤል ለ31 ዓመት ያለምንም ጠያቂ 15 ዓመት በደዌ ተቀጥቅጦ ይኖር ነበር። በደዌ ተቀጥቅጦ አባ ኪሮስ አበውን እየጠየቀ ሲሄድ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ነፍሱን ከስጋው ለመለየት መጥተው ነፍስ አልወጣ ብላ አባ ኪሮስ ደረሰ።
ነፍስ አልወጣ ብላ ለምን ውጪ ሲሎት አልወጣ ማለት ለምን ከዚህ የተሻለ ማደሪያ የት አገኛለሁ ነው ያለች። በደዌ የጠራ ክፉ ማያስብ የደከመ እዚሁ ልኑር የኔ ገነት ሰውነቱ ነው ብላ ከላይ በሰባት ኋላ ቅዱስ ኪሮስ ከገነት መዓዛ እንዲያውም ዳዊትን አምጥቶ በገናውን እየደረደረ ሲያሰማት ሳታውቀው ወጥታ ሄደች። አሁን ይሄ ሰው በእንዲህ ያለ ዘመን ስለተሰቃየ ተኮነነ ማለት ነው። ልብ በሉ የሆነ እንተና እገሊትና እገሌ ወይም ነገሌ ታመሙ አልዳኑም ማለት አይጸድቁም ማለት ነው። የጻርቃነ አልተፈወሱም ማለት ነፍሶም ውስተ ለጻርቃን ውስተ እደ እግዚአብሔር ማለት ነው ወይ? ደዌ ያለባቸው ማለት ቅድስናን አጡ ማለት ነው። ታዲያ ቅዱስ ጳውሎስ ደዌ ስላለበት አጥቷል። ቅዱስ ጴጥሮስ ደዌ ስላለበት አጥቷል። ቅዱስ ጳውሎስ ቅዱስ ጴጥሮስ ያልገቡባትን መንግሥተ ሰማያት ማን ይገባባታል? ማን ይገባባታል? መፈወስ የቅድስና ምልክት አይደለም። ልብ በሉ ታዲያ አሁን ባለን ጠባይ እንዲህ አይነት ሂደቶችን ስናይ ፈውስና ድነትን ንጽጽር አድርገን ነው የምናየው። ድነትስ ምንድን ነው? ድነት ማለት በአዳም ጊዜ ያጣናትን ልጅነት ርስት መንግሥተ ሰማያት ምንወርስባትን ሀብት እርሷን ይዘን አስመልሰን በ40 በ80 ቀን ተጠምቀን ሃይማኖት ልጅነት ሀብት ሥጋ ወልደ እግዚአብሔር ተቀብለን በበጎ ምግባር ጸንተን አበው ቅዱሳን የሄዱባትን መንገድ ተከትለን ርስት መንግሥተ ሰማያትን የመውረስ ሕይወት ነው ድነት ማለት። ድነት ማለት ሃይማኖት፣ ጥምቀት፣ ሀብተ መንፈስ ቅዱስ ሥጋ ወልደ እግዚአብሔርን ተቀብለን ገንዘብ አድርገን ይዘን በበጎ ሥራ ጸንተን ከአባቶቻችን ጋር መስለን እምንወርሳት ተስፋ የምናደርገባት ዓለምን እምናይበት እምንሄድበት የወንጌል ሕይወት ድነት ይባላል። ድነት ዝም ብሎ አይሰጥም። በእነዚህ ሂደት ውስጥ ካልሆነ ሃይማኖት ከሌለው ጥምቀት የለም፣ ጥምቀት ከሌለው ልጅነት የለም፣ ልጅነት ከሌለው ሀብት የለም፣ ሀብቱ ከሌለው ሥጋ ወልደ እግዚአብሔር የለም፣ ሥጋ ወልደ እግዚአብሔር ከሌለው በጎ ሥራው የለም፣ ተግባሩ የለም፣ ኅብረተ ቤተክርስቲያን መሆን የለም። በእነዚህ ውስጥ ሊተባበር የሚችለው ምን ሲሆን ነው? ምን ሲሆን ነው? ከሃይማኖት ተነስቶ በደረጃ ሲፈጽም መሄድ ያለበት። ድነት የምንለው ክርስቶስ መድኃኔ ዓለም ክርስቶስ ሰው የሆነበት ዓለምን ለማዳን መጥቶ ሥጋውን ቆርሶ ደሙን አፍስሶ የሰጠበት ከሲኦል ወደ ገነት ከሞት ወደ ሕይወት የመለሰበት የመዳን ጉዞ ነው ድነት የምንለው። ይሄንን ልብ በሉ። ድነት የሚሰጠው ለሁሉ ነው። ድነት ለሁሉ ነው። ፈውስ ግን ለሁሉ አይደለም። የክርስቶስ ጥሪው ለሁሉ ነው። ከሰማይ በታች ላሉ የሰው ልጆች በሙሉ እንዲድኑ እንዲያምኑ ሂዱ አስተምሩ ደቀ መዛሙርቴ አድርጓቸው በወልድ በመንፈስ ቅዱስ አጥምቁ ብሎ ለሁሉም ሰው ነው የላከው። ፈውስ ግን ሁላዊ አይደለም። አንዱ ይፈወስ አንዱ ላይፈወስ ይችላል። ድነት ግን ለሁሉ የተሰጠ ነው። ድነት መድኃኔ ዓለም ክርስቶስ የመጣበት ጉዳይ ነው። ፈውስ ግን የመጣበት ጉዳይ አይደለም። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ከቁጥር 4 ጀምሮ ስታዩ መጽሐፉን ታገኛላችሁ። መጽሐፉ ምንድን ነበረ? 38 ዓመት በደዌ ነበረ። መድኃኔ ዓለም ክርስቶስ ልትድን ትወዳለህን ብሎ አልጋህን ተሸክመ ብሎ አስነስቶታል። መጽሐፉ ካለበት ስንት ሕሙማን አሉ? በጣም አያሌ ሕሙማን አሉ። ለምንድነው ሌሎችን ያላዳነው ያልፈወሰው? በዚያች ሰዓት አልመጣሁበትም ለማለት ነው። ድነቱንስ ምን አለ? የሰው ልጅ ዓለምን ሊያድን መጥቷል አለ። ዓለምን ሊፈውስ መጥቷል ግን አላለም። ዓለምን ሊያድን ነው የመጣው። ስለዚህ ፈውስ የግዴታ ክርስቶስ የመጣበት ጉዳይ አይደለም። ምናልባት ከደዌያችን እንፈወሳለን ብለው ለመጡት መሳቢያ እንዲሆን ቀረባ ቅርብ ለሆኑት ድውይ እየፈወሰ ሙት እያስነሳ ጋኔን እያወጣ አሳይቷቸዋል። ምናለ ራሱ ሲናገር ወማኮሰ ለግብርኤ መኑ ባይሆን ስራዬን አይታችሁ መኑ አለ።
ስራው ያደረገው ለምንድን ነው? ለሚያምኑት ምልክት መሳሪያ ሆናቸው እንዲመጡ እንጂ ራሱ በቂ መጨረሻ አይደለም። ፈውስ ግዴታ አይደለም። ልትድን ትወዳለህም አይልም። መድኃኔዓለም ክርስቶስ ዳን ነው። ድነት ከሆነ ዳኑ ነው። ፈውስ ከሆነ ግን ትወዳለህ ወይ በደዌ ትኖር ወይስ ትድን የሚል ምርጫ ነው የሰጠው። ድነት ግዴታ ነው። ፈውስ ግዴታ አይደለም። ድነት የግዴታ ነው። ለመዳን መንግሥተ ሰማያት ለመውረስ ከመላእክት ማህበር ለመቀላቀል አንዲት የቤተክርስቲያን አካል ለመሆን የመዳን ሕይወትን ማግኘት የግድ ይለዋል። ፈውስ ግን የግዴታ ከድነት ጋር አይገናኝም። ፈጽሞ እዚህ ላይ ያለን ሰዎች ለተከታታይ ጊዜ በዚያም በዚህ ብለን በሕክምናውም በጸበሉም ብለን አሞን ካልዳን ጽድቅ የላችሁም መንግሥተ ሰማያት ተዘግቶባችኋል ማለት ነው። ይህ ጉባኤ ነው። አይደለም።